መምህራን ጨካኝ ናቸው እስከመባል ድረስ መጽሐፍ ማጥናት ማለት ብሉይና ሐዲስን ጥንቅቅ አድርጎ ማጥናት ማለት ነው። እቺ ቤተክርስቲያን ያው ስንዱመ ቤት ናት የሚያስብላት በዚህ መጽሐፍ ውስጥ ስለ ጾም፣ ስለ ጸሎት፣ ስለ ጋብቻ፣ ስለ አስራት በኩራት፣ ስለ ሰማዕትነት፣ ስለ በዓላት አከባበር፣ ስርዓተ ቅዳሴ፣ ስለ ስርዓተ ቁርባን በዚህ መጽሐፍ ውስጥ በጥቅሉ የሌለ ነገር የለም። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አንቱ መዝናኛ ነው። አንቱ መዝናኛ በዚህ መርሃ ግብር ሳምንታዊ ተከታታይ የሆነ ፍትሐ ነገሥት ትርጓሜን ይዘንላችሁ ቀርበናል። ፍትሐ ነገሥት ትርጓሜን የሚያስተምሩን ለተከታታይ ሳምንታት ትምህርትን የሚሰጡን ደግሞ በባህር ዳር ሀገረ ስብከት የቅዱስ ጊዮርጊስ ካቴድራል ቤተክርስቲያን የስብከተ ወንጌል ኃላፊ የሆኑት መጋቢ ብሉይ ወሐዲስ ቃለ ጽድቅ አየነው ናቸው። እርሳቸው በየሳምንቱ ባንቀጽ የተከፋፈለውን ፍትሐ ነገሥት በትርጓሜውን ያስተምሩናል። የሚነሱባችሁ ጥያቄዎች ማወቅ የምትፈልጓቸው ጥያቄዎች ሲኖሩ ደግሞ መጠየቅ ትችላላችሁ። መድረኩ ክፍት ነው። የዚህ መርሃ ግብር ወይም ፕሮግራም ዋና ዓላማ ደግሞ ቅድስት ቤተክርስቲያን ሕግ ሰርታ ቤተክርስቲያንን የምታስተዳድርበትን በቀደመው ጊዜም ደግሞ ሀገርን የምታስተዳድርበትን ይህ መጽሐፍ ቅዱሳዊነቱን ከማስረዳት አኳያ ከዛ ውጭም ደግሞ ቤተክርስቲያን የምትተዳደርበት ዋናው መጽሐፍ እንደመሆኑ መጠን በዚህ ሕግ ውስጥ በዚህ ድንጋጌ ውስጥ የሚኖሩ የትኛውም አይነት ጥያቄዎችን ወይም ግልጽ ያልሆኑ ነገሮችን በደንብ ለማብራራትና በዛ መንገድ እንድንመላለስ መንገዱን ለማመቻቸት ለማስተካከል የተዘጋጀ መርሃ ግብር ነው። መምህራችን መቅድሙን ወይም የመጀመሪያውን ክፍል በሳቸው ማብራሪያ የሚሰጥበት ይሆናል። ሌሎች ተከታታይ ክፍሎች የሚኖሩ ይሆናል። ከፕሮግራማችን ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የአንቱ መዝናኛ ቤተሰቦቻችን በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንደምን አላችሁ? ይህ ቀን ጀምሮ ተከታታይ ትምህርት እንማማራለን ማለት ነው። ወጥ የሆነ አንድ ቋሚ ቤተክርስቲያኗን በትክክል ይገልጻታል ብለን የምናስበው ትምህርት መርጠን በተከታታይ ሳምንታዊ ትምህርት ሆኖ ይቀጥላል ማለት ነው። የምንማረውም ትምህርት ፍትሐ ነገሥት ነው የሚሆነው። ፍትሐ ነገሥት ያው እንደሚታወቀው ብዙ ሰው ፍትሐ ነገሥት የሚባለውን ትምህርት ያው ምንድነው ጨቋኝና በጣም ስርዓቱ ጥብቅ ስለሆነ ለመማርም ለማንበብም ይፈራዋል ሰውና፣ ነገር ግን ፍትሐ ነገሥት የመጽሐፍ ቅዱስ አካል መሆኑን በሚገልጽ ሁኔታ በደንብ እያብራራን ሕይወት ነው። ፍትሐ ነገሥት የሚባለው መጽሐፍ ቅዱሱን በተግባር ማሳየት ማለት ነው። መጽሐፍ ቅዱስ ይሄን አድርግ ይሄን አታድርግ ይላል። መጽሐፍ ቅዱስ ይሄን አድርግ ይሄን አታድርግ ያለውን ፍትሐ ነገሥት ደግሞ ተግባሩ ውጤቱ ያው ቤተክርስቲያን የምትባለው ሕይወት ላይፍ ኤክሰርሳይዝ የሚደረግባት ስለሆነች እንጂ የንግግር ብቻ ስላልሆነች ያ ሕይወት መንፈሳዊ ሕይወት የሚባለው በተግባር የሚታይበት ድርጊቱ ራሱ የመጽሐፍ ቅዱሱ ውጤት ይሆናል ማለት ነው። እንግዲህ ፍትሐ ነገሥት እንደሚታወቀው ዛሬ እንደ መግቢያ እንነጋገራለን። ጥቅል ሙሉ ሐሳቡ ፍትሐ ነገሥት ምን ይይዛል ካልን የፍትሐ ነገሥት ሐሳቡ ስርዓተ ቤተክርስቲያንን ማዕከል ያደረገ ነው። ስርዓተ ቤተክርስቲያንና መጽሐፍ ቅዱስ ደግሞ አንድ መሆናቸውን በትክክል እንመለከታለን ማለት ነው። እያንዳንዱን ነገሮች እያነሳን ከመጽሐፍ ቅዱሱ የወጣ ለመሆኑንና ፍትሐ ነገሥት የሚባለው የመጽሐፍ ቅዱሱ አካል መሆኑን ለምሳሌ በቤተ ክርስቲያናችን አራቱ ጉባኤያት የሚባሉ ትምህርቶች አሉ። አራቱ ጉባኤያት የሚባሉት ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፈ ሊቃውንት እና መነኮሳት የሚባሉ አራት ጉባኤያት አሉ። አንድ መምህር እነዚህን ትምህርቶች አጠናቆ በደንብ ሲጨርሳቸው የአራቱ ጉባኤያት መምህር ተብሎ ይታወቃል ማለት ነው። ከአራቱ ጉባኤያት መካከል ደግሞ አንዱ መጽሐፈ ሊቃውንት ከሚባለው ክፍል የሆነው ፍትሐ ነገሥት ነው ማለት ነው። ስለዚህ ፍትሐ ነገሥት ከነዚህ ከአራቱ ጉባኤ ውስጥ የወጣ ነው ማለት ነው። ጠቅለል ሲል አራቱን ጉባኤ ወደ ብሉይና ወደ ሐዲስ ኪዳን ስንጨምቃቸው ደግሞ ፍትሐ ነገሥቱ በትክክል አገላለጹ በራሱ
የሚያሳየን ነገር አለ። ምንድነው? ፍትሐ ነገሥቱ ብሉይ ኪዳንና ሐዲስ ኪዳን በሚባለው ውስጥ መኖሩን የምናየው ፍትሐ ነገሥት ማለት እንግዲህ ቀጥታ ትርጉሙን እንዲሁ ስንተረጉመው ፍትሐ ነገሥት ማለት የነገስታት ፍርድ ያለበት መጽሐፍ ማለት ነው። እንግዲህ ፍትሐ ነገሥት የሚለው ነገሥት የሚለው ለካህናትም የሚሰጥ ነው፣ ለነገስታትም የሚሰጥ ነው። ነገሥት የሚለው ለሁለቱም የሚታይ ነው። ስለዚህ ካህናትንም ነገሥት ብሎ ይጠራቸዋል ማለት ነው መጽሐፍ። ስለዚህ ፍትሐ ነገሥት ሲል መንፈሳዊውንም ስጋዊውንም ፍርድ የያዘ ማለት ነው። በጣም የታወቀ በቀደመው ዘመን እያንዳንዱ የፊደል እጅግር ማያቀው ሳይቀር ፍትሐ ነገሥት ምን አለ የሚለውን ዕውቀት ጥንቅቅ አድርጎ ፈትቶ የሚያውቅ ህዝብ ነበረ። አሁን ጊዜ እንዲህ ዘመናዊነቱ እየዋጠው ሲመጣ አግላይም እየመሰለ ጨቋኝ የፍትሐ ነገሥት መምህራን ጨካኝ ናቸው እስከመባል ድረስ በጠባቡ በር ግቡ ያለውን የመጽሐፍ ቅዱስን ሐሳብ የሚደግፍና በዛ እንዲቀጥል የሚያደርግ ቅርጽ የሚያስይዝ ስለሆነ የሥርዓት መጽሐፍ ስለሆነ ሰው በሥርዓት እንዲኖር ዋናው ይሄ ስለሆነ ከዚህ የተነሳ ሰዎቹ እየፈሩት ላልተገብረው ለምን አውቀዋለሁ የሚል ስጋትም እያደረባቸው ሰዎች ሲመጡ መጽሐፉ እየተረሳ የመምጣት እድል አለው እንጂ ይህንን መጽሐፍ ማጥናት ማለት ብሉይና ሐዲስን ጥንቅቅ አድርጎ ማጥናት ማለት ነው። ያውም በተግባር የሚታየውን ነገር እዚህ መጽሐፍ ላይ የሌለ ነገር የለም። እቺ ቤተክርስቲያን ያው ስንዱመ ቤት ናት የሚያስብላት በዚህ መጽሐፍ ውስጥ ስለ ጾም፣ ስለ ጸሎት፣ ስለ ጋብቻ፣ ስለ አስራት በኩራት፣ ስለ ሰማዕትነት፣ ስለ በዓላት አከባበር፣ ስለ ጋብቻ፣ ስለ ቤተክርስቲያን አንድ አዲስ አማኝ ሲመጣ ስለ ጥምቀት እንዴት ነው የጥምቀት ሥርዓት የሚለው 81 መጽሐፍ ቅዱስ የሚባሉት እንዴት ነው የሚቆጠሩት የሚለው በጣም ሰፊ ስለ ሥርዓተ ቅዳሴ፣ ስለ ሥርዓተ ቁርባን በዚህ መጽሐፍ ውስጥ በጥቅሉ የሌለ ነገር የለም። ይህንን መጽሐፍ ማጥናት ባጭሩ ብሉይ ኪዳንንና አዲስ ኪዳንን ጨምቆ እንደ ማጥናት በጣም በሰፊው እንደ ትልቅ እድል የሚቆጠርለት መጽሐፍ ነውና የነገስታትን ፍርድ አለበት፣ የካህናትን ፍርድ አለ። መጽሐፉ በሁለት ነው የሚከፈለው፣ ፍትህ መንፈሳዊና ፍትህ ስጋዊ ተብሎ ይከፈላል ማለት ነው። ሁለቱ በድምሩ 52 አንቀጽ አለው ማለት ነው። አንቀጽ አለው 52 አንቀጽ አለው። 22 አንቀጽ ፍትህ መንፈሳዊ ተብሎ ይጠራል። ሌላው ደግሞ ፍትህ ስጋዊ ተብሎ ይጠራል። ስለዚህ ስጋዊና መንፈሳዊ ተብሎ በሁለት በጥራዝ ደረጃ መንፈሳዊና ያስቀደመውና እንደ ቅደም ተከተሉ አንቀጾቹን እያነሳን ስለ ቤተክርስቲያን ማንነት እኛስ እንዳንድ ክርስቲያን ማድረግ የሚጠበቅብን ነገር ምንድነው የሚለውን ሁሉ በሰፊው ተንትኖ ለመንገር የተመቸና ለጥናት የተመቸ መጽሐፍ ነው። የሚወክለው ብሉይና ሐዲስን ስጋዊና መንፈሳዊ የሚለው ሐሳብ ብሉይና ሐዲስ ያው ሁላችንም እንደምናየው መጽሐፉ ይሄው ነው። ፍትሐ ነገሥት የሚባለው ታላቅ መጽሐፍ በግዕዝና በአማርኛ ከአባቶቻችን ሲወርድ ሲዋረድ የመጣው መጽሐፍ ማለት ነው። ይሄ መጽሐፍ ልንጠብቀው ልንማረው የሚገባን መጽሐፍ ነው ማለት ነው። ስለዚህ ይሄ መጽሐፍ ብሉይና ሐዲስን ማለት ነው። አሁን ፍትህ ስጋዊና ፍትህ መንፈሳዊና ስጋዊ ብለን በሁለት ከፍለነዋልና እሱንም የምንመለከትበት ነው ማለት ነው። ስለ ሥርዓት ጠንቀቅ አድርጎ ይናገራል። ሥርዓት በጣም አስፈላጊ ነው። ቅዱስ ጳውሎስ በመልእክቱ አሁን መጽሐፍ ቅዱስን ስንመለከተው ቅዱስ ጳውሎስ በመልእክቱ ሲናገር ምን ይላል? መልእክቱ ላይ ተሰሎንቄ ላይም ተጽፎ የምናገኘው ማለት ነው። ሥርዓት ከሌላቸው ተለዩ ይላል። ሥርዓት የሌላቸውን ሰዎች ገስጿቸው ይላል። ስለዚህ በሥርዓት መኖር እንዳለበት አንድ ሰው ከጋብቻ በፊት በድንግልና ተወስኖ መኖር እንዲችል ሴትም ወንድም ካገባ በኋላ ደግሞ በትዳሩ ተወስኖ መኖር እንዲችል ሰፊውን የሆነ የሥርዓት መጽሐፍ ቅርጽ የሚያስይዝ ሕይወታችን የሚጠብቃት ትልቅ መድኃኒት የሆነ መጽሐፍ ነው ማለት ነው። እና ይህንን መጽሐፍ ብሉይና ሐዲስ ብለን አሁን በቅደም ተከተል ደረጃ በጥራዙ አንዳንድ ሰዎች ጥራዙ በራሱ ስጋዊ መቅደም አለበት የሚሉ ሰዎች አሉ። መንፈሳዊ መቀጠል አለበት ከስጋዊ ወደ መንፈሳዊ። ቅዱስ ጳውሎስም እንደሚናገር ምን ይላል? በመንፈስ ጀምሮ በስጋ መጨረስ ተገቢ እንዳልሆነ ነው። ከስጋዊ ወደ መንፈሳዊነት ማደግ የሚባለውን ነገር ማሳየት የሚችል መጽሐፍ ነው ማለት ነው። ከዚህ በመነሳት ይህንን ስንመለከተው ነገር ግን ፍትህ መንፈሳዊ በመቅደሙ ፍትህ ስጋዊ
በመቀጠሉ የዚህ ዘመንም አኗኗር የትውልዱ አኗኗር በመንፈስ ጀምሮ በስጋ እንደመጨረስ አይነት ጥራዙን ይመስላል ሰውን ስናየው። ነገር ግን አባቶቻችን ያለ አንድ ነገር አያስቀድሙትምና ስንመለከተው በምስጢር ትክክል ሆኖ እናገኘዋለን። ትክክል ሆኖ የምናገኘው ምንድነው ሲባል ፍትህ መንፈሳዊ የሚባለው መቅደሙ ፍትህ ስጋዊና ፍትህ መንፈሳዊ። አሁን ፍትህ ስጋዊ ኦሪቱን ይመለከታል፣ የኦሪት ምሳሌ ይሆናል። ፍትህ መንፈሳዊ ደግሞ የወንጌል ምሳሌ ይሆናል። እንዲህ ከሆነ አሁንም እዚህ ላይ ማሰብ የሚገባው ኦሪት ናት የምትቀድመው፣ ወንጌል ነው የሚከተለው። ስለዚህ በጥራዙ እንደዛ ከሆነ ስጋዊ መቅደም አለበት፣ መንፈሳዊ መከተል አለበት የሚልም ሐሳብ ከተነሳ አባቶቻችን በምስጢር ምን ይላሉ? እንግዲህ ያው የትዕማር ልጆች ዛራና ፋሬስ የሚባሉ ሁለት የትዕማር ልጆች አሉ። መንታ ሆነው የተወለዱ ልጆች ናቸው። እነዚህ መንታ ሆነው በሚወለዱ ጊዜ ትዕማር በኩሩን እንዳቀው፣ በኩር ቀድሞ የተወለደው የበኩር ልጅ የሚባል ዋጋ አለውና በኩሩን እንዳቀው አዋላጅቱን ምን አለቻት? አውራጣቱ ላይ ቀይ ሐር ፈትል ሰሪበት ብላት ነበርና ያንን ቀይ ፈትል እንድታስርበት ነገረቻት። ታዲያ በሚወለዱበት ጊዜ ፋሬስና ዛራ ናቸው መንታ ሆነው የተጸነሱት። ወዲያው ዛራ ሊወለድ ሲል ፋሬስ ማለት ጣሽ ጠምሳሽ ማለት ነው የስሙ ትርጉም። ዛራ ማለት ደግሞ የደከመ የሚል ትርጉም አለው። ዛራ እጁን ሲሰድ ከዛራ እጅ ላይ ቀዩ ሐር ሲታሰርበት፣ ፋሬስ ግን ጠምስሶ ጥሶ ተወለደ ማለት ነው። ስለዚህ አሁን በመጀመሪያ የታየው የዛራ እጅ ነው። ዛራ ደግሞ የወንጌል ምሳሌ ነው። ፋሬስ የሚባለው ደግሞ ቀጣዩ ማለት ነው። ስለዚህ ከዚህ የተነሳ ፋሬስ የሚባለው ቀጣዩ በኦሪት ይመሰላል። ወንጌል በመልከ ጼዴቅ ጊዜ ልክ እንደ ዛራ እጅ ብልጭ እንዳለች እንደ ዛራ እጅ እዛ ተመልሶ ደግሞ ፋሬስ እንደተወለደ በመልከ ጼዴቅ ጊዜ በአብርሃም አማካኝነት ወንጌል ተገልጣ ነበር። ከዛ በኋላ ግን ፋሬስ ጣሽ ጠምሳሽ ማለት ነውና ፋሬስ ጠምስሶ ጥሶ እንደወጣ ወንጌል ወደ ኋላውና ኦሪት ነግሳ ቆየች ማለት ነው። ከዛ በኋላ ወንጌል ቀጠለች። ስለዚህ በመጀመሪያው ስናየው ወንጌል ቀዳሚት ሕግ መሆኗን በዚህ አጋጣሚ ስለምናገኘው እደ ዛራ የዛራ እጅ ናት ወንጌል። ስለዚህ መንፈሳዊ ፍትህ የሚለው በወንጌል መመሰሉና ቅድሚያ በጥራዝ ደረጃም ቅድሚያ መደረጉ ክፋት እንደሌለው የምንመለከትበት ነው ማለት ነው። ስለዚህ እንግዲህ እንዲህ ከሆነ ስርዓተ ቤተ ክርስቲያን ነውና እየተነጋገርን የምንነጋገርበትም ወደፊት እስከ መጨረሻው ድረስ የቤተ ክርስቲያንን ስርዓት ማይከል አድርገን ስለሆነ የምንነጋገረው ስርዓተ ቤተ ክርስቲያን የሚባለው ከመጽሐፍ ቅዱስ የወጣ የተለየ አይደለም። ሁሉም ስነ ፍጥረትን ስንመለከተው በስርዓት የሚኖር ስነ ፍጥረት ነው ያለው። በስርዓት የሚኖር ያለ ስርዓት ምንም አይነት ነገር መኖር እንደማይችል የምንመለከትበት ነው። አሁን ሰዎች ብዙ ጊዜ በተለይ ከዚህ እምነት ውጭ የሆኑት ወይንም ከዚህ እምነት ለመውጣት ዳር የሚላቸው ሰዎች የሚያቀርቡት ትችት እንደዚህ አይነት አሁን ፍትሐ ነገሥቱ አስፈላጊ እንዳልሆነ፣ ስርዓት አስፈላጊ እንዳልሆነ፣ ገድል ታምራት የሚባለውን ነገር ወደ አለመቀበል ወደ መተቸት ይሄዳሉ። እነሱ በዚህ መኖር ሲያቅታቸው ለመጽሐፉ ሂስ ትችት ይሰጡታል። ነገር ግን ገድል የሚባለው አሁን ከመጽሐፍ ቅዱስ የወጣ አይደለም። ቅድም እንዳልነው ተግባሩ ነው። ተግባሩ እንዲህ አድርግ እንዳታደርግ የሚለው በተግባር የሚታይበት ስለሆነ ከዚህ የተነሳ ምንድነው ሰዎች ሊያደርጉ የሚገባቸው ሲባል ሰዎች መጽሐፍ ቅዱስ ገድል የሚባለው የመጽሐፍ ቅዱስ አካል እንጂ ሌላ አዲስ እንግዳ ነገር ነው ሆኖ ሊያዩት አይገባም። ለምሳሌ አሁን ገድልን መጽሐፍ ቅዱስ መሆኑን ማወቅ የሚገባው ሰው ዝም ብሎ ደረቅ ንባብ እንዳይመስለው ምንድነው ማድረግ ያለበት? የቅዱስ ጳውሎስ መልእክት ምዕራፍ 12 ከ11 ጀምሮ ያለውን ዕብራውያን ማለት ነው። የዕብራውያን መልእክቱ 11 እና 12 ላይ ያለውን አንድ ክርስቲያን ማንኛውም ሰው ገድልን ለመገምገም ቢያስብ ገድል የሚባለው የዚህ መጽሐፍ ቅዱስ አካል መሆኑን ከዚህ ላይ ተጽፎ ተቀምጦ ያገኘዋል። ስርዓት የሚባለው በመጽሐፍ ቅዱስ ያለውን ነው። በቀጥታውን እያየን እያፍታታን እያብራራ ነው ስንሄድ ግልጽ እየሆነ ይመጣል ማለት ነው። ስርዓትን ለቤተ ክርስቲያን ለምንድን ነው ስርዓት አስፈላጊ የሆነው ከተባለ ስርዓት አስፈላጊ የሚሆነው ለምንድን ነው?
ለምሳሌ እንደው ቀለል ባለ ምሳሌ እንግለጸው ካልን ለስልካችን እንኳን ሴፍቲ ከቨር አለው። ሴፍቲ ከቨሩ ለምንድን ነው? ስልኩ ጤነኛ እንዲሆን ጉዳት ከዛ ለመጠበቅ ነው። አንድ ክርስቲያን በስርዓት እንዲኖር የሚያስፈልገው ነፍሱን ከመጠበቅ አንፃር ነው። ስለዚህ አጥር ነው ማለት ነው። ስርዓት የሚባለው ሰው መረን እንዳይሆን ከእግዚአብሔር ረድኤት ውጭ እንዳይሄድ ከረድኤቱ አጥር ውጭ እንዳይሆን በጣም አስፈላጊና ወሳኝ አጥር ነው ማለት ነው። ወሳኝ ነገር ነው ማለት ነውና ስለዚህ ስርዓት እንኳን ይሄ ስርዓት ተሰርቶ በጣም የሚገርመው በቀደመው ዘመን በታሪክ ስንመለከተው አዳም አባታችን ያው እንግዲህ አዳም ከተፈጠረ በኋላ በገነት በሚኖርበት ጊዜ ዕፀ በለስን በልቶ ከገነት ከወጣ በኋላ ይሄንን ስርዓት ከመሰራቱ በፊት አባቶቻችን አስቀድሞ ተገልጦላቸው ይሄ መጽሐፍ ከመጻፉ ሌላውም መጽሐፍ ቅዱስ የሚባለውም ከመጻፉ በፊት ሕገ ልቡና በሚባለው ዘመን የተጻፈ ነገር ሳይኖር ነገር ግን ሕጉ እንደሚመጣ በማወቅ ሕግ ሳይሰራ ስርዓት ሳይሰራ አስቀድመው ያውቁት ነበር። አስቀድመው ያውቁት ይረዱት ነበር፣ ይጠብቁት ነበር። ማወቅ ብቻ አይደለም። ይሄን አድርጉ ተብሎ ለምሳሌ አሁን በእኛ በቤተ ክርስቲያናችን ስርዓት ምን አለ? የሴትና የወንድ በር የተለየ ነው። የሴት መቆሚያ የወንድ መቆሚያ ተብሎ በስርዓት የተለየ ነው። ይህ ከመሰራቱ በፊት አዳም ይጠብቀው እንደነበረ ታሪክ ይነግረናል። አዳም በገነት ሲኖር በልጅነት አክብሮ አራቱን ባህሪያተ ሥጋ አምስተኛ ባህሪ ነፍስን ሰጥቶ በነፍስ ሕያው አድርጎ በልጅነት አክብሮ በገነት ካኖረ በኋላ 7 ዓመት ሕጉን ጠብቆ ስርዓቱን ጠብቆ ኖረ። ስርዓቱንና ትእዛዙን ሲያፈርስ ግን ከገነት ወጣ። ስለዚህ ሰው ከስርዓት ሲወጣ የሚያጣው ነገር አለ። ገነትን የሚያክል ትልቅ በረከት ያጣል ማለት ነው። በህይወታችን ውስጥ በጣም አስፈላጊ የሆነ ነገር እናጣለን ማለት ነው። ከዚህ የተነሳ አዳም ከገነት ከወጣ በኋላ ከገነት ብዛም ሳያርቅ ደብር ቅዱስ የሚባለው ላይ በገነት አፍዛዣ አቅጣጫ ማለት ነው አስቀመጠው። ለምን ሲባል የገነትን መዓዛዋን እያሸተተ ንስሐ እንዲገባ፣ እንዲያለቅስ፣ እንዲያነባ አንዱ ምክንያት እሱ ነው። ሁለተኛው ተስፋ እንዳይቆርጥ ያላራቀኝ እዚህ ገነት እንድትታየኝ ባይኔ አድርጎ እዚህ አካባቢ ያስቀመጠኝ ሊመልሰኝ ይሆናል ሚል ተስፋ እንዲኖረው ያው ተስፋ እንዳይቆርጥ ማለት ነው። እና ከዚህ የተነሳ በዛ ሲኖር አንድ ቀን የገነትን መዓዛዋን አይቶ ሔዋንን ባይነ መዓት በቁጣይን ሲመለከታት ሔዋን ደግሞ ባይነ መዓት ሲያያት ደንግጣ ጠፋች። እና የእግዚአብሔር መልአክ መጥቶ ሔዋንን የተሰደድካት አለው። ምን ላድርግ በሷ ምክንያት እግዚአብሔርን ያክል ጌታ ገነትን ያክል ቦታ አጣሁ፣ ስለዚህ ምን ላድርግ ሲለው አይ የእግዚአብሔር መልአክ ደግሞ ምን አለው? አዳም የምታስታርቀህ እሷ ናት፣ ሂደህ አምጣት ሲለው አዳም ሄዶ ላለማምጣት መልአኩን ምን አለው? ያው ባይሆን አንተ ሄደህ አምጣት አለው። ለማንተ ነው የምታመጣት ብሎት አዳም ሔዋንን ይቅርታ ጠይቆ ለማምጣት ሲሄድ በርቀት ስታዩ እሷም ሮጣ መጥታ አዳምን ይቅርታ ጠይቃ ከእግሩ ስር ወድቃ በይቅርታ ተመልሳለች ማለት ነው። ይሄ ልማድ ሆኖላቸው ዛሬ ለሴቶች ስርዓት ነውና የምንማረው ይሄ ስርዓት ሆኖ የትኛውም ባለሀብት ባል ቢሆን የትኛውም ድሃ ሴት ብትሆን በወንድና በሴት መካከል ባለው ጥላቻ ሴትና ወንድ ቢጣሉ ይቅርታ ጠይቆ ማምጣት የሚችለው ወንድ እንጂ ሴት ይቅርታ አትጠይቅም ማለት አታመጣም። ሔዋን ግን እሱ ይቅርታ ለመጠየቅ ሲሄድ በትህትና መጥታ ከእግሩ ስር ወድቃለች። ይህን ማድረግ የሴቶች ነው። ነገር ግን ወደ ቤቷ ሄዶ ይቅርታ ጠይቆ ማምጣት ስርዓት ሆኖ ከአዳም ጀምሮ እስካሁን ድረስ ምንም ያጣች የነጣች ብትሆን ባለሀብትም ቢሆን ወንዱ ሄዶ ይጠይቃታ እንጂ ሴት ሄዳ ወንዱን አትጠይቀውም። ይህ ስርዓት ነው። በቃ የተፈጥሮ ሕግ የተከተለ ስርዓት ነው። አዳም ካመጣት በኋላ አብረው መኖር ሲጀምሩ አንድ ቀን ሔዋን መልካም የሆነ ሐሳብ አመጣች። አዳም ምናልባት እግዚአብሔር እንደው ይቅር አይለን ይሆን? ሔዋን በምን አወቀች ፍርዱን ይሉና ሊቃውንት ሲናገሩ ይቅር ማለቱን ንስሐ ብንገባ ይቅር ይለናል ማለትን ከምን አገኘች ሲባል ፍርዱን አየችውና እንዲህ አድርጎ መፍረድ ከቻለ ይቅር ማለትም ይችላል ማለት ነው አለች ሔዋን። አረዳዷ በጣም የተስተካከለ አረዳድ፣ እግዚአብሔርን በመዓቱ በኩል በቁጣው በኩል ምሕረቱን የተመለከተች ናት። በቁጣው በኩል አሳልፋ ምሕረቱም ይህን ያክል ነው ማለት ነው። መቅጣት ከቻለ
ምረት ማድረግም ይችላል ስልጣን አለው ማለት ነው ብላ ንስሐ ብንገባ ይቅር አይለንም ወይ ብላ ንስሐ የመግባትን ሐሳብ በሷ ነው ምትድን እንዳለው ንስሐ የመግባትን ሐሳብ ሔዋን ናት ያፈለቀች። ሔዋን ይሄንን ስታደርግለት አዳም ምን አለ? አሁንም መቼስ በነገር መንካት ይጀምራል ይቀጥላል። አዳም ምን አላት? እግዚአብሔርማ ምን ነው ይቅር አይለን ነገር ግን አንቺ አለሽና ሚል በነገር መጎሸም ያው ያለ ነው። መጀመሪያ እኮ በኦሪት ዘፍጥረት እንደምንመለከተው ከጎኑ ከፈጠረለት ካስገኘለት በኋላ እቻ አጥንት ከአጥንቴ ናት ስጋዋም ከስጋዬ ናት ሴት ትባል አካሌ ናት እያለ ሲለፈልፍ ነበር። አዳም ብዙ ሲል ነበር በዛ ሰዓት ባልበደለበት ሰዓት። ከበደል በኋላ ግን ይሄ ጭቅጭቅ መገፋፋቱ እሷ ናት እሱ ነው የሚለው ከዛ በኋላ የመጣጣጣ መሆኑን የምናል። አንቺ አለሽና ሲላት ሔዋን አስተካክላ መለሰች። እኔ ከዚህ በኋላ ካንተ ካልከኝ ካዘዝከኝ አልወጣም ማለችው። ከዛ በኋላ ምፈልገው ሱባኤ ሲገቡ ሴትና ወንድ ለየብቻቸው ይቆሙ ሚል ህግ ባይኖርም የተጻፈ ነገር ባይኖርም አዳም ግን ምን አለ? ለብቻዋ ሔዋን ፈቀቅ አድርጎ ብቻዋን አድርጎ እሱ ለብቻው ምን ህግ ይዞ ነው ይሄን ያደረገ ይሉና መተርጉማን ምን አሉ? ወደፊት የሚመጣው ህግ ወደፊት የሚሰራው ህግ ትዝ ብሎት የሴቶች መቆሚያ ለብቻቸው ይሁን ሚለው ህግና ስርዓት ወደፊት እንደሚሰራ አውቆ ሱባኤ በገባበት ሰዓት አዳም ሔዋንን ለብቻው አድርጎ እሱ ብቻውን ነው ሱባኤ ገባ ይላል። አሁን ህግ ከመጻፉ በፊት እንኳን በህግ ልቡና ለስርዓት እንዴት አይነት ተገዥ እንደነበሩ ይሄም ህግ ከታች ጀምሮ አሁን ቤተክርስቲያን ላይ የሴቶች መቆሚያ ለብቻ የወንዶች ለብቻ የሴቶች መግቢያ ደቡቡ የወንዶች መግቢያ ሰሜኑ በር የካህናት መግቢያ የምስራቁ በር ይሄ ገነትን ራሱ ስንመለከት እኮ ከገነት የመጣ ስርዓት ነው። ገነት ላይ በገነት አዳምና ሔዋን ሲኖሩ ሔዋን በገነት 3 በሮች ነበሯት። የምስራቅ በር አላት፣ የሰሜን በር አላት፣ የደቡብ በር አላት። የገነት ራሱ አዳምና ሔዋን በነበሩ እሷ 3 በሮች ላይ እንግዲህ በምስራቁ በር ዛሬ ካህናት በሚገቡበት በር እግዚአብሔር ነበር በገነት በምስራቁ በር የሚገባው። በደቡቡ ደግሞ ሔዋን ትገባ ነበር። በሴቶች በር ደግሞ ሔዋን ትገባለች። በወንዶች በሰሜኑ በር አዳም ይገባል። ያ ቀጥታ እንዳለ የገነቱ ስርዓት መጥቶ ዛሬ ቤተክርስቲያን ላይ ሴቶች በደቡብ ወንዶች በሰሜን እግዚአብሔር በሚገባበት በምስራቁ በር ደግሞ ራሱ ካህናት ይገባሉ። እግዚአብሔር አይኖች የተባሉት ካህናት ይገባሉ ማለት ነው። ስለዚህ አዳም ይሄንን በሱባኤው ወቅት ሔዋንን ብቻዋን አድርጎ ለብቻዋ አቁሞ በመግባት ህጉ ስርዓቱ ከመምጣቱ በፊት አስቀድሞ ምን ያክል ህጉን ስርዓቱን እንደጠበቀ ምናይበት በጣም አስፈላጊ የሆነ የስርዓት ከዛ ይቀጥልና ተጨማሪው ምንድነው የሚለው ከዚህ በኋላ አዳምና ሔዋን መንታ ነው የሚወልዱት። አዳምና ሔዋን ሲወልዱ መንታ ነው። ሩካቢያቸው በምንጣፍ አንድ የሆኑ 15 ቀን ነው ያሉ እንደሆነ ልጆቻቸው 30 ናቸው። በሩካቤ 30 ቀን ነው ሩካቤያቸው ግንኙነታቸው ከተባለ 60 ልጆች አሏቸው ብሎ መተርጉማን አስቀምጠዋል። ስለዚህ ከዚህ የተነሳ መንታ ስለሚወልዱ ኦሪት ዘፍጥረት ምዕራፍ 4 ላይ ያለውን ስንመለከተው ኦሪት ዘፍጥረት ምዕራፍ 4 ላይ ያለውን ስንመለከት አዳምና ሔዋን ምን ሚል ነጥብ ላይ እንደርሳለን? መንታ ልጆች ወለዱ። አሁን የቃኤልና የአቤል መገዳደል ስንመለከተው የአቤል ምንትያ አቅሌማ ትባላለች። እጅግም አይነ ልም ነበር ይችላል መጽሐፍ ቅዱስ። የቃኤል ምንትያ ግን ሉድ ትባላለች። ወትመስል ሔዋንሃ እማ እናቷ ሔዋንን ትመስላለች ደመግቡ ሴት ናት። ስለዚህ የቃኤል ምንትያ ማናት ማለት ነው? ሉድ ትባላለች የቃኤል። የአቤል ምንትያ አቅሌማ ትባላለች። የቃኤል ምንትያ እጅግ ውብ ናት፣ እናቷን ሔዋንን ትመስል ነበር። አቅሌማ ግን እጅግም አይነ መጭማጫ ነበረች ብሎ ነው፣ ጸጉረ ላውጫ ነበረች ብሎ ነው መጽሐፍ ራሱ መተርጉማን የብሉይ ኪዳን መተርጉማን አስቀምጧል። ከዚህ የተነሳ አዳም አሁን በተያዘው ህግ ሊያገቡ ሲሉ ምን አለ? የቃኤል ምንትያ ሉድ ለአቤል ትሁን የአቤሏ ደግሞ ለቃኤል ትሁን አለ። የጠቡ መነሻ ይሄ ነው። ለምንድን ነው ይሄን ያደረገው ሲባል ዘመድ ከዘመድ አትጋቡ ምትል ህግ ወደፊት ትመጣለች። አሁን ይሄን ህግ አልተጻፈም፣ ያልተጻፈ ህግ ነው። ግን ምንድነው የሚለው? ዘመድ ከዘመድ አትጋቡ ሚል ህግ አልተጻፈም። አዳም ግን በህጉ በልቡናው ተገልጾለት ወደፊት የሚሰራው ስራ ተገልጾለት
ህጉ ትእዛዙ ሳይፈጸም ያንን አስቀድሞ ያከብረው ነበር። ዘመድ ከዘመድ መጋባት ተገቢ አይደለም። ያራራቁ መሰለን ባይሆን እንደው ሩቅም ባይሆን የበዛ ርቀት ባይኖረው ምን ይደረጋል? የቃኤልን ምንትያ አቤል የአቤልን ምንትያ ቃኤል አቤል ያግባ ብሎ ሁለቱን በዚህ ስርዓት መጋባት እንዲችሉ ዘመድና ዘመድ አትጋቡ የሚለው ህግ ወደፊት እንደሚመጣ በማወቅ በመረዳት ከዚህ የተነሳ ያራራቁ መስሎት ህጉን አጥብቆ ይጠብቀው ነበር ለማለት ነውና ይህ ስርዓት ህግ የሚባለው ለህይወታችን በጣም ወሳኝና አስፈላጊ የሆነው ክፍል ነው ማለት ነው። ስለዚህ ወደ ኋላ ግን ይሄ ሳይጻፍ አዳም ቢጠብቀውም ወደ ኋላ ግን እስከ 7 ቤት ድረስ ዝምድና እንዲጠበቅ የሆነበት ምክንያት አለው። እስከ 7 ቤት ድረስ አሁን ዝምድና ለምንድን ነው እስከ 7 ቤት ድረስ የሚጠበቀው? ለምንድን ነው መሄድ ያስፈልገው? ለምንድን ነው ከዚያ በፊት ማይሆነው? አሁን ግብፃውያንስ እስከዚህ ይጠብቁታል። ሌሎችስ አሃት አብያተ ክርስቲያናት እያንዳንዱን ትንታኔ ለምን እስከ 7 ቤት ሆነ የሚለውንም በዚህ ፍትሐ ነገሥት ነው የምናገኘው። ወደፊት የራሱ አንቀጽ ስላለው በዚህ አንቀጽ ነው የምንመጣው። አሁን መግቢያውን ፍትሐ ነገሥት የሚባለው የነገስታት ፍርድ ነው። ቀደም ሲል እንዳልኩትኝ የመጽሐፍ የፊደል ቅርጽ ማያውቁ የመጽሐፍ እጅ እግር ማያውቁ ሰዎች ሳይቀሩ ፍትሐ ነገሥቱን ምክንያት አድርጎ ስለሆነ ፍርድ የሚሰጠው ራሱ ጥንቅቅ አድርገው የሚያውቁ የፍትሐ ነገሥት ሊቃውንት የሚባሉ ነበሩ። በጣም የተማሩ ናቸው። የፍትሐ ነገሥት ሊቃውንት የሚባሉት የፍትሐ ነገሥትን ጥንቅቅ አድርገው ያወቁ የተማሩት ስማቸው ራሱ ሊቄ የሚባል ስም ይሰጣቸዋል። ሊቄ ተብለው ይጠራሉ። ይህን ፍትሐ ነገሥቱን በትክክል በደንብ ውስጡን የተረዱ የተራቀቁ ሊቃውንት ስማቸው ሊቄ የሚባል መለያ ስም ይሰጣቸዋል ማለት ነው። እና ይሄ የሁለቱ የብሉይ ኪዳንና የሐዲስ ኪዳን ውጤት እንደሆነ ከአራቱ ጉባኤያት መካከል አንዱ መጽሐፈ ሊቃውንት ከተባለው እንደመጣ የፍትህ መንፈሳዊና ፍትህ ስጋዊ ተብሎ በሁለት እንደሚከፈል 52 አንቀጽ እንዳለው ስርዓተ ቤተ ክርስቲያንን ማዕከል ያደረገ እንደሆነ ስርዓተ ቤተ ክርስቲያን ደግሞ ከመጽሐፍ ቅዱስ የወጣ አለመሆኑን በትክክል በልካችን የተቀመጠ ማወቅ የሚያስፈልገው በእውነት የቀደሙትን አባቶቻችን ዋኖቻችንን ይሄ በጣም የሚገርመው ይሄ ፍትሐ ነገሥት እያንዳንዱ የሥርዓት መጽሐፍ ስለሆነ መጽሐፍም ያግዘናል። ምንድነው የሚለው? ህፃናት ቀለም ሲገድፉ ትምህርት አልማር ሲሉ የተማሩትን ሲያጠፉ ተመጣጣኝ ቅጣት ያስፈልጋቸዋል። ህፃናት መቀጣት አለባቸው። ስለዚህ ይህን መቀጣት እንዴት መቀጣት ነው ያለ? ዝም ብሎ መቀጣት በትር መዞ መምታት እንዳልሆነ የራሱ ስርዓት አለው። በጣም ነው የሚገርመው። ምንድነው የሚለው? ራሱ ፍትሐ ነገሥቱ ሲነግረን አንድ ህፃን ሊያጠፋ ከሆነ ይቀጣል። ትምህርት ካጠፋና የተማረውን ሲገድፍ እና አልማር ሲል ተገቢ መዓት ዘበረት ይባላል። ተገቢ የሆነ ቁጣ ተግሳጽ ይባላል። እና ያ ሲቀጣ ልጁ እንዴት ነው ዝም ብሎ በበትር እንዳይመታ ምን ይላል? በትሩን ባርኩት ነው የሚለው። ፍትሐ ነገሥቱ የሚያስተምረው ህፃኑ ከመቀጣቱ በፊት በበትር የሚመታበትን በትር ሰላም ለኪ ደግሞ በበትሩ ላይ ያን በትር እያሳዩ ልጁ ከመመታቱ በፊት ሊቀጡት ነውና ምናልባት ከበትሩ ጋር ልጁን አብሮ ክፉ መንፈስ እንዳይመታው ጆሮው እንዳይደነቁር ጉዳት እንዳይደርስበት ህፃኑ ከመገረፉ በፊት ሰላም ለኪ ደግሞበታል። ትዕምርተ መስቀል ይሰሩበታል። ትዕምርተ መስቀል ሰርተው በስርዓት መቅጣት እንዳለባቸው አሳይተው ለህፃኑ አሳይተው በትሩን ለህፃኑ ያሳዩታል። በዚህ ልመታ ነው ብለው ያ ሰላም ለኪ ተደግሞበታል። ትምህርተ መስቀል ተሰርቶበታል። እንዲህ አድርጎ ግን ይቀጣል ልጁ። ይህን ሁሉ ስርዓት ያሳያል። በጣም እያንዳንዱን ነገር ይናገራል። ምን ይላል? ህፃን ልጅ ወ ሚል ከሆነ ገበሬ መሆኑ በዚህ ይታወቃል ይላል። ይህ መጽሐፍ በቃ እያንዳንዱን ነገር ነው የሚናገረው። ወ ሚል የሚያበዛ ከሆነ ልጅ በህፃንነቱ ገበሬ እንደሚሆን አቅጣጫ የሚሰጥ የሚያመለክት ነው። ቸ ሚል የሚያበዛ ከሆነ ህፃኑ ልጅ እፍ ያለ ነጋዴ እንደሚሆን ይናገራል ማለት ነው። እና ፐ ሚል ነገር ከሆነ ደግሞ ወደ ፊደሉ በሚል የሚበዛው ከሆነ ይሄ ተማሪ ቢሆን ተምሮ ትልቅ ደረጃ ላይ እንደሚደርስ ራሱ ሚተነብይም ጭምር መጽሐፍ ነው። ከህይወታችን ጋር የተዛመደ የተሳሰረ መጽሐፍ ነው። ኑሮ ነው ይሄ መጽሐፍ። እና በእውነት ይህን መጽሐፍ አለመማርም በጣም አጥቷልና ምእመናን ራሱ
ምን ብለው ይጠይቁ ነበር የቀደሙት? ምንም አያውቁትም ቢሆኑ ፍትሐ ነገሥት ምን ይላል ብለው ሊቃውንትን ይጠይቁ ነበር። ምንድነው የሚለው ማወቅ እኮ አለብን፣ መረዳት አለብን። ምን ይላል? ለምን ፍርድ የሚሰጠው ይሄ መጽሐፍ ተገልጦ ነው። ይሄ መጽሐፍ ተገልጦ ታይቶ ፍትሐ ነገሥቱ ምን ይላል ነው። ሁለት ሰዎች ቢካሰሱ ለከሳሽም ለተከሳሽም እንዳያዳሉ አድሏዊ እንዳይሆን ሚዛናዊ ፍርድ የሚሰጠው ፍትሐ ነገሥቱ ታይቶ ተነቦ ነው። ከዚህ የተነሳ የተከሰሱትም ከሳሾችም ማወቅ አለባቸው። ፍርዱን ለመስማት ትክክሉን ነገር ለመስማት ማወቅ ስላለባቸው እንደውም አለቃ ይሄንን አንድ ያልተማረ ምእመን ሊቅ ናቸው። አለቃ የታወቁ አለቃ ገብረሃና የታወቁ ሊቅ ናቸው። እንደሚታወቁት የፍትሐ ነገሥትም ሊቅ ናቸውና ምእመናን ሁሉ ማወቅ ስላለባቸው ሲካሰሱ ይሄ ፍርድ መጽሐፍ ስለሆነ ማወቅ ስላለባቸው ሲነጋገሩ ምን ይላሉ? መምህራንን ሲያገኙ ይጠይቃሉና አንድ ምእመን አለቃ ገብረሃናን ሲጠይቃቸው እንደ ፍትሐ ነገሥትን እንዴት ይሰራዋል? አሳን እንዴት ይሰራዋል? በቃ እያንዳንዱን ነገር ነው ምእመኑ የመጠየቅ እድል ነበረውና ፍትሐ ነገሥትን አሳ እንዴት ይሰራዋል ብሎ አለቃን ሲጠይቃቸው በጣም ተበሳይተው አይ ምን ፍትሐ ነገሥትን ማዘንጊያ በጥራ ትሰራዋለች እንጂ ፍትሐ ነገሥት ብለው መለሱ ይባላል። እና ይሄ እሳቸውን የሚያክል ሊቅ አንድ ያልተማረ ምእመን እንዴት ሊጠይቀኛል ብሎ የብስጭትም በታኝ የሆነ ጥያቄ እስኪጠይቁ ድረስ እንደሚጠይቁ የሚታይበት በጣም ድንቅና ግሩም መጽሐፍ ነውና እንግዲህ እንዲህ ከሆነ በጣም አስፈላጊና የምንማረው ተገቢ የሆነ መጽሐፍ ነውና ይሄንን ለዛሬው ከተነጋገርን አሁንም ይሄ መግቢያ ነውና እየተነጋገርን ያለነው አንድ በቀጣዩ መርሃ ግብራችን ምን ማወቅ ይጠበቅብናል ነገር ከስሩ ውሃ ከጥሩ እንዲሉ ከስር ለማምጣት ጉዳዩን በቀጣይ መርሃ ግብራችን ምን እንመለከታለን? ፍትሐ ነገሥቱ አመጣጡ እንዴት ነው? ወደ ሀገራችንስ እንዴት መጣ? መነሻውስ እንዴት ነው? ከስሩ ተነስተን አንድ ዛሬ እንደ መግቢያ ይህን ካልን በቀጣዩ ሙሉ መግቢያውን ታሪክ አለው፣ የራሱ አመጣጥ አለው። እንዴት ነው መጥቶ በዚህ ለጥራዝ የበቃበት ከንጉስ ቆስጠንጢኖስ የደረሰበትን መንገድ በሰፊው አንድ ቀን በዝርዝር እንመለከታለን። እጅግ በጣም የተወደደ የቤተ ክርስቲያናችን ዋናው ላይፍ ኤክሰርሳይዝ የሚደረግበት ትልቁ የሥርዓት መጽሐፍ የሕግ መጽሐፍ አባቶቻችን ቀደም ሲል የአዳምን ታሪክ እንዳነሳሳ ነው በሕገ ልቡና እንኳን ሥርዓትን ሲጠብቁት ኖረዋል። ዛሬ የተጻፈ ስለሆነ ጨቋኝም አለመሆኑን ገብቶ በማየት ትልቅ በረከት መጽሐፍ ቅዱስ ብሉይና ሐዲስ በጣም ረጅም መጽሐፍ ነው። ያን ብሉይና ሐዲስ የሚባለውን መጽሐፍ ባጭር ጊዜ በቅርብ በሆነ አረዳድ የመጽሐፍ ቅዱስንም ሐሳብ ከመረዳት አንፃር መጽሐፍ ቅዱሱ ተደምሮ ተቀንሶ ተጨምቆ የክርስቲያን ሕይወት ምን መምሰል እንዳለበት ያለውን አረዳድ ስለ አስራት በኩራት፣ ስለ ጋብቻ፣ ስለ ካህናት፣ ስለ ዲቁና፣ ስለ በቃ በፍትሐ ነገሥት ስለ ዕዳ ወደ ፍትሕ ሥጋዊ ደግሞ ስንሄድ እንዲሁ ስለ ብድርም ሳይቀር እያንዳንዱን ነገር የሚያነሳ ነው። ይሄ መርሃ ግብር በትኩረት እየከፋፈሉ ማታ የተወሰነውን ጧት የተወሰነውን አድርጎ እየከፋፈሉ ከዳር ጀምሮ የሚታይ እንጂ እንዲህ የቆራረጥን ምናየው ባለመሆኑ ለዛሬው እንደ መግቢያ ከዚህ ይበቃናል። በቀጣዩ የተመጣሹን ወደ ሀገራችንስ እንዴት መጣ ሚለውን በቀጣይ መርሃ ግብራችን እንመለከተዋለን። እጅግ የተወደዳችሁ የመርሃ ግብራችን ተከታታዮች ሁላችሁም ድርሻችሁን በመወጣት ለሰዎችም በማዳረስ ሰው ሻይ ቡና ይጋብዝ የለ ሰው ይሄንን ቃል እግዚአብሔር በመጋበዝ ድርሻችሁን በመወጣት ለዚህ ኮሜንት በማድረግ ጥያቄዎች እንዲመለሱ ከስር ጥያቄዎችንም በማስቀመጥ የጥያቄ ቀን እናወጣና እንመልሳለን ሰፊ ጥያቄዎችን። ከዚህም ውጪ የሆነ ተጓዳኝ ጥያቄ ካለ ቅድሚያ ለፍትሐ ነገሥቱ ጥያቄ እንሰጥና ሌሎችንም ጥያቄ ለማስተናገድ ዝግጁ ነን። ነገር ግን ባላማ የሚከታተል ጥቂት ሰዎች እንኳን ቢኖሩ ቤተክርስቲያን ለአንድ ሰው ቅዳሴ ትቀድሳለች 3 ሰዓት 4 ሰዓት የሚጨርሰውንና በጣም አስፈላጊ የሆነ ትምህርት መሆኑን ከወዲሁ አጥብቄ አጽንኦት ሰጥቼ መናገር እፈልጋለሁ። ማዳረስ ለሌሎች መልካምነት ነው፣ እንደ ማስተማር ይጠበቃል። ይህንን መማር ከማወቅና ነፍስን ከማትረፍ ባሻገር ደግሞ የመጽሐፉን ማንነት ከመጠበቅም አንፃር የቤተክርስቲያኑ ማንነት ከመጠበቅም አንፃር እንዳንድ ማተብ ያሰረ ክርስቲያን ሰፊ የሆነ
ድርሻ መኖራችን የምናቀበት ነው። ይሄ አደራ ጥብቅ ሰማይ ሩቅ ብለን የምንነግራችሁ እንጂ እንዲሁ በቀላሉ በመዘናጋት የምናልፈው አይደለም። ትኩረት ሰጣችሁ ኮሜንት በማድረግ እንዲህ ቢሆንልን እንዲያ ቢሆንልን የሚለውን በባለቤትነት በመከታተል ለሰዎች አዳርሱላለሁ። ቀጣይ የት መጣሽነቱን ከዳር ጀምረን ደስ የሚል የታሪክ ፍሰት አለው እሱን እናደርስና አንቀጽ 1 አንቀጽ 2 እያልን በቅደም ተከተል ሰፊውን ዕውቀት ማወቅ የሚገባንን ነገር መሰረታዊውን ትምህርት እንማራለን። ለዛሬው እዚህ ላይ ይበቃናል። እግዚአብሔር ይስጥልን።